ዛሬ በቦሴማድ ሩዝ በዶሮ እንሰራለን። አብረን እንስራ። ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ወደ ቪዲዮ እንሄዳለን። የተጠቀምኩት 2 ካሮት፣ 2 ቲማቲም፣ 4 ፍሬ ቀይ ሽንኩርት፣ 3 ፍሬ ነጭ ሽንኩርት እና ትንሽ ቆርጣችሁ ዝንጅብል፣ ከዛ ጨው አደረኩኝ፣ ዘይት አደረኩ። ደረቅ ቅመም ደግሞ የተፈጨ ዝንጅብል፣ ነጭ ሽንኩርት፣ በሶ ብላ ወይም ደግሞ ዝቃቅቤ ማለት ነው። እሱን አደረኩኝ እና አስቀመጥኩኝና ዶሮውን ክንፉን ነው ያደረኩት። ለባል የተረፈ ነው። ከዛም በኋላ ከሶሱ ያደረኩትን ቅመም ነው ያደረኩት። ዘይት አደረኩና ቀላቀልኩኝ። ከዛ እዚህ ሽፋኑ ስሙን አላወቅኩም። በዚህ በሽፋኑ ሽፍና አደረኩትና አስቀመጥኩት ማለት ነው። ከዛ ፓትራ አምጥቼ ሶሱን ዘይት አደረኩ መጀመሪያ። ከዛ ሶሱን አደረኩት። እሱን ብትና አርጌ ካደረኩ በኋላ መሀል ላይ ዶሮውን አስቀመጥኩት ማለት ነው። ከዛ አንድ ላይ ወደ መጋገሪያው አስገባሁት። ከ25 ደቂቃ በኋላ አወጣሁትኝ። ቆንጆ ነው ብስሏል ሶሱ ማለት ነው። ከዛ ሶሱን እንደዚህ አወጣውና ከእቃ ላይ አድርጌ ዶሮውን መልሼ አስገባሁት። ዶሮውን አስገባውና ሶሱ ትንሽ ቀዝቀዝ ሲል ፈጨውኝ ማለት ነው። የተጠቀምኩት ትንሽ ጨው ካነሳችሁ ማድረግና አቸቶ 2 በክዳኑ ነው ያደረኩት። ሎሚ ካላችሁ ማድረግ ትችላላችሁ። እና እንደዚህ ሆኖ ቆንጆ ጣዕም ያለው ሆኖ ደርሷል። ከዛ 1 ቃሪያ፣ 1 ሽንኩርት፣ 1 አቮካዶ፣ 1 ካሮት እና 2 ቀይ ሽንኩርት አድርጌ ከተፍኩኝ እና በዚህ መልኩ አዘጋጀው። ጨው አደረኩኝ። አቸቶ 2 አደረኩ። በሶ ብላና ሮዝመሪ ትንሽ አደረኩበት እና እንዲቀላቀልኩኝ አስቀመጥኩ እና ቆንጆ ሆኖ ደርሷል። ላይክ አድርጉ። አመሰግናለሁ።